ሰበር የተባለለት መረጃ ተሰምቷል። በሀገሪቱ የተፈጠሩ ፖለቲካዊና ማህበራዊ ቀውሶችን እንደሚፈታ ተስፋ የተጣለበት የኢትዮጵያ ሀገራዊ ምክክር ኮሚሽን ያስጀመረው የምክክር ጉባኤ ከባድ ፈተና ውስጥ መግባቱ ተሰምቷል። ከምክክሩ ተሳታፊዎች የተገኙ ጥቆማዎች እንደሚያስረዱት ጉባኤው ተቋርጧል የሚባልለት ሁኔታ ላይ እንደሆነ ጠቁመዋል። በተጨማሪም ኮሚሽኑ ሁነቱን ለመዘገብ ለመጡ የመገናኛ ብዙሃን መረጃዎችን ለመስጠት ፈቃደኛ አለመሆኑም ታውቋል። አንድ ኮሚሽነር ከጋዜጠኞች ጥያቄ አልቀበልም በማለት አዳራሽ ጥለው መውጣታቸውም እያነጋገረ ነው። ከመረጃ ምንጮቻችን ያገኘናቸውን ጥብቅ መረጃዎች በዝርዝር እናስደምጣችኋለን። ወዲህ ደግሞ መንግስት በአማራ ክልል የተከፈተውንና 3 ዓመታት የተሻገረውን ጦርነት ዛሬም የቀጠለ ሲሆን አዲስ መልክ መያዙም ተሰምቷል። መንግስት በደጋዳሞት አገኘሁት ስላለው ድል አዲስና አስደንጋጭ መረጃዎች ደርሰውናል። በአካባቢው ያለው ደም መፋሰስ ተጠናክሮ እየቀጠለ ሲሆን ፋኖ በደጋዳሞት ሌላ ጥቃት መክፈቱ ተሰምቷል። ዝርዝሩን ተከታዮቹን ደቂቃዎች አብራችሁን ስትቆዩ የምትሰሙት ይሆናል። ከፌዴራሉ መንግስት ጋር የለየለት ፖለቲካዊ ጸብ ውስጥ የገባው ህወሓት ከባድ ማስጠንቀቂያ ሰጥቷል። የህወሓት ሊቀመንበርና የክልሉን ስልጣን በኃይል የተቆጣጠረውን ቡድን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል በክልሉ ያለው አፈሳ ዓለም አቀፍ ህግን የተከተለ ነው ብለዋል። ቀጣይ የትግራይ ኃይሎች እቅድን በተመለከተም ፍንጭ ሰጥተዋል። ሶማሌ ክልልንም በሚመለከት ተጨማሪ አዲስ መረጃ ደርሶናል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ጫፍ ድረስ ክቡራን ተከታታዮቻችን፣ ለሰዓቱ ያሰባሰብናቸውን አዳዲስና ወቅታዊ መረጃዎች ይዘን ቀርበናል። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ እናት ፓርቲን ጨምሮ 3 ፓርቲዎች ምክክሩን መቀላቀላቸው ተገልጿል። የኢትዮጵያ ሀገራዊ ምክክር ሂደትን ተጨማሪ 3 የፖለቲካ ፓርቲዎች መቀላቀላቸው በእጅጉ እያነጋገረ ነው። እናት ፓርቲ፣ አረና ትግራይ ለዲሞክራሲና ሉዓላዊነት እንዲሁም ወላይታ ብሔራዊ ንቅናቄ ወብን ወደ ሀገራዊ ምክክሩ መቀላቀላቸውን የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አስታውቋል። የምክር ቤቱ ሰብሳቢ አቶ ሰለሞን አየለ እንደገለጹት ፓርቲዎቹ ወደ ሂደቱ የተቀላቀሉት ከምክር ቤቱ ጋር በተደጋጋሚ ውይይት ተደርጎ በተደረሰ መግባባት መሰረት እንደሆነም ገልጸዋል። ይህም በሀገራዊ ምክክሩ የሚሳተፉ የፖለቲካ ፓርቲዎችን ቁጥር 60 አድርሶታል። አረና ትግራይ ፓርቲ ከውጭ ሆኖ ከመታዘብ ይልቅ ውስጥ ገብቶ በሐሳብ መሟገት ይሻላል በማለት በምክክሩ ለመሳተፍ መወሰኑን ገልጿል። በሌላ በኩል የሀገራዊ ምክክር ኮሚሽን አሁንም ያላሳተፏቸውን የፖለቲካ ፓርቲዎች ወደ ሂደቱ እንዲቀላቀሉ ጥሪ አቅርበዋል። የተከበራችሁ ተከታታዮቻችን የምክክር ኮሚሽኑን በሚመለከት በተከታዮቹ ደቂቃዎች ተጨማሪ መረጃዎችን የምናስደምጣችሁ በመሆኑ አብራችሁን እንድትቆዩ አሁንም በአክብሮት ጋብዘናችኋል። የኦሮሚያ ክልል የ2019 በጀት 704 ቢሊዮን ብር ሆኖ ጸድቋል። ጨፌ ኦሮሚያ እያካሄደ ባለው 11ኛ መደበኛ ጉባኤው የክልሉን የ2019 ዓመተ ምህረት በጀት 704 ቢሊዮን ብር አድርጎ በአብላጫ ድምፅ አጽድቆታል። ጨፌው ከዚህም በተጨማሪ ለ2018 የሥራ ዘመን ይውላል ያለውን 84 ቢሊዮን ብር ተጨማሪ በጀት በሙሉ ድምፅ አጽድቆታል። የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራህማን እንዳሉት ከሆነ የበጀት ድልድሉ የልማት ፕሮግራሞችን መሰረት ያደረገ ስለመሆኑም ጠቁመዋል። በሶማሌ ክልል የመቃብር ቦታ ተደርምሶ የ3 ሰዎች ሕይወት አልፏል። በሶማሌ ክልል የደረሰውን የትራፊክ አደጋ ተከትሎ በቀብር ላይ በነበሩ ወገኖች ላይ የመቃብር ቦታ ተደርምሶ ተጨማሪ የ3 ሰዎች ሕይወት ሲያልፍ ከ10 በላይ ሰዎች ላይ ከባድና ቀላል ጉዳት ደርሷል። በሶማሌ ክልል ቀብሪ በያህ ወረዳ ዛሬ ንጋት በደረሰ አሰቃቂ የትራፊክ አደጋ 12 ሰዎች ሕይወታቸውን ሲያጡ 3 ሰዎች ደግሞ ከባድ ጉዳት እንደደረሰባቸው ታውቋል። በዚህ
በዚህም አሳዛኝ አደጋ ህይወታቸውን ያጡትን ወገኖች ለመቅበር እየተደረገ ባለው የቀብር ስነ ስርዓት ላይ ሌላ አሳዛኝ ክስተት ተከስቷል። በቀብር ስነ ስርዓቱ ላይ በነበሩ ሀዘንተኞች ላይ መቃብር መደርመሱ የሌሎች 3 ሰዎች ህይወት እንዲያልፍና ከ10 በላይ ሰዎች ደግሞ ጉዳት እንዲደርስባቸው ምክንያት ሆኗል። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ በአደጋው ህይወታቸውን ባጡ ወገኖች የስርዓተ ቀብር ስነ ስርዓት ላይ የተገኙ ሲሆን በአደጋው ጉዳት የደረሰባቸውን ወገኖች በከተማው ሆስፒታል ተገኝተው ጎብኝተዋቸዋል። መንግስት በደጋዳሞት አገኘሁት ያለውን ድል መቀልበሱ መረጃዎች እየወጡ ነው። በአካባቢው ከፍተኛ የደም መፋሰስና የፋኖ ኃይሎች በመልሶ ማጥቃት በርካታ የመንግስት ታጣቂዎችን መግደላቸውን አስታውቀዋል። የመንግስት ጦርና የፋኖ ኃይሎች በጎጃም የሚያደርጉት ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳትን እያደረሰ ነው። በተለይ በጎጃም ደጋዳሞት ላለፉት 5 ተከታታይ ቀናት እየተደረገ ባለው ውጊያ የመንግስት ጦር በከባድ መሳሪያ የሚፈጽማቸው ድብደባዎችን ንጹሃን ዜጎች ላይ ጉዳት እያደረሱ መሆናቸውን የአካባቢው ምንጮች ገልጸዋል። ይህ ጦርነት 2 ጀነራሎች ማለትም ሜጀር ጀነራል መሐመድ ተሰማና ሜጀር ጀነራል ብርሃኑ ጥላሁን የሚመሯቸው 2 አዛዦች ምስራቅ እዝና 6ኛ የሚሳተፉበት ሲሆን 9 ኮሎኔሎችና በርካታ አዋጊ መኮንኖች እንዳሉትም የወጡ መረጃዎች ይጠቁማሉ። መረጃዎች እንደሚጠቁሙት በተጨማሪም በመድፍና ዋና የምድር ውጊያ አካል ሲሆን በአየር ላይ ድሮንና ጀት እየተዋጋም ይገኛል። የፋኖ ኃይሎች በቀጠናው ላለፉት ዓመታት የያዙት የበላይነትን ለመስበር በሚል የተከፈተው ይህ ውጊያ ቋሪት፣ ደጋዳሞት፣ ጮቄ፣ ቡቢኙ፣ የደንበጫ፣ የብር አዳምና የሞጣ የሰከላ አዋሳኝ ቀጠናዎችን ያካተተ ስፋት አለው። ከደንበጫ ገሊላ ወደ ዋዳና ጮቄ ለመውጣት ሲንቀሳቀስ የነበረው የመንግስት ሰራዊት ኮረብታ ላይ በፋኖ ኃይሎች ከምሽት 12 ሰዓት ጀምሮ ተደምስሶ ምርኮኞች መሆናቸው ነው የተገለጸው። በትናንትናው ምሽት በተደረገው ከባድና አውዳሚ ውጊያ ማቻከል ደጋሰኝ በፋኖ ቁጥጥር ስር መግባቱን ከአካባቢው የወጡ መረጃዎች እየገለጹ ይገኛሉ። የምክክር ኮሚሽኑን በሚመለከት ወዳገኘነው ተጨማሪ መረጃ ስናልፍ የኢትዮጵያ ሀገራዊ ምክክር ኮሚሽን ከቀናት መዘግየት በኋላ በመጪው ሰኞ ሙሉ በሙሉ ወደ ምክክር እንደሚገባ አስታውቋል። ኮሚሽነር ፕሮፌሰር መስፍን አርአያ ዛሬ በሰጡት መግለጫቸው ከምክክሩ ራሳቸውን አግለው የቆዩ ግለሰቦችና ፓርቲዎች እየተቀላቀሉ መሆኑን ተናግረዋል። ነገር ግን ኮሚሽኑ ስለገጠመው ችግርና የምክክር ሂደቱ መዘግየት በተመለከተ ጋዜጠኞች ጥያቄ ቢያቀርቡም ለመመለስ ፈቃደኛ ሳይሆኑ ቀርተዋል። ይሁን እንጂ ከባጅ ማደልና ከተመካካሪዎች አቀማመጥ ጋር በተያያዘ መጠነኛ ችግሮች እንደገጠሟቸውም አስረድተዋል። ፕሮፌሰር መስፍን ጉባኤው ያጋጠሙትን መጠነኛ ችግሮች በመቅረፍ ከሚቀጥለው ሰኞ ጀምሮ ሙሉ በሙሉ ወደ ዋናው ስራው እንደሚገባም አረጋግጠዋል። ኮሚሽኑ በአጠቃላይ በሂደቱ አስተባባሪዎች ጋር 7000 መሆናቸውን ገልጸዋል። 4000 ተሳታፊዎችና 3000 አስተባባሪዎች በድምሩ 7000 ሰዎች እየተሳተፉ እንደሚገኙ የጠቆሙት ኮሚሽነሩ በሂደቱ ላይ ሰፊ ቁጥር ያለው የህብረተሰብ ክፍል ከመሳተፉ ጋር ተያይዞ አንዳንድ ቀላል ያሏቸው ችግሮች ማጋጠሟቸውን አብራርተዋል። የተሳታፊዎች አቀማመጥ መደበላለቅ መኖሩንና ኮሚሽኑ በተቋማት ምደባ ላይ አንዳንድ ክፍተቶች ታይተዋል ያሉ ሲሆን እንደ የሃይማኖት አባቶች ከተገቢው ቦታ ውጪ የተመደቡበትና የፖለቲካ ፓርቲዎች በአንድ ቦታ ላይ የተሰባሰቡበት ሁኔታ ተከስቷል ብለዋል። ኮሚሽኑ እነዚህን ያቀማመጥና የሥራ ክፍተቶችን በዚሁ በ2 ቀናት ውስጥ ሙሉ በሙሉ እንደሚያስተካክልም አስታውቀዋል። በምክክር ሂደቱ በጣም ደስተኛ መሆናቸውን የገለጹት ፕሮፌሰር መስፍን አርአያ ከሰኞ ጠዋት እስከ ማታ በየቦታው ተከፋፍለው ስራዎቻቸውን በሰፊው ማከናወን እንደሚጀምሩም አረጋግጠዋል። በመጨረሻ የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮን መሰረት ያደረገና ተገቢ ነው ሲሉ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበርና ከሌተናል ጀነራል ታደሰ ወረደ ስልጣን ቀምተው የክልሉ ፕሬዚዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ አወድሰውታል። ትናንት በመቀለ ባደረጉት ንግግር ይህ አዋጅ ዓለም አቀፍ ተሞክሮን መሰረት ያደረገ መሆኑንም ገልጸዋል።
ሲናገሩም የትግራይ ህዝብ ህልውናና ደህንነቱን ለማረጋገጥ የወጣው አዋጅ ቁጥር 366 ህዝባር 2018 ተገቢና ዓለም አቀፍ ተሞክሮችን መሰረት እያደረገ ነው ያሉት ዶክተር ደብረጽዮን ጨምሮም የብልጽግና ስርዓት ለሰላም ዝግጁ ስላልሆነ ትግላችን ትርጉም ያለው ደረጃ ማድረስ ይገባናልን በማለት አሳስበዋል። አዋጅ ቁጥር 366 ህዝባር 2018 የግዳጅ ወታደራዊ አገልግሎትን ያካተተና በሞት የሚያስቀጡ ድንጋጌዎችን የያዘ መሆኑ ይታወሳል። 46 ገጾች ባሉት በዚህ አዋጅ እድሜና ጤናው የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚቀርብለትን የክተት ጥሪ ተቀብሎ የመሳተፍ ግዴታ ተጥሎበታል። እንዲሁም በትግራይ ሰራዊት ላይ ማንኛውንም ፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆችን ለጠላት መመልመልና ከትግራይ ጦር እንዲከዱ ማድረግ በሞት ከሚያስቀጡ ውስጥ ይገኝበታል። ከጠላት ጋር መተባበርና ሚስጥር ማሾለክም እስከ ሞት የሚደርስ ቅጣት እንደሚያስከትሉ የሚጠቅሰው ይህ አዋጅ በክልሉ ውስጥ ተግባራዊ መሆን መጀመሩ ይታወሳል። የተከበራችሁ ተከታታዮቻችን ለሳቱ ያሰባሰብናቸው መረጃዎቻችን በዚሁ አበቁ። በሌሎች አዳዲስና ወቅታዊ መረጃዎች እስክንገናኝ ሰላም ቆዩን። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ።